ልቤንደም ሊወደው አይነት ልጅ ለፍቅር ሆንክና ሳይህ ደስ እንዳለኝ መናገር ሆነብኝ ፈተና ስትስቅ ስትጫወት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜቴ አልክድም ውስጤ ግን ወዶሃል ባልነግርህም መቼም ያስታውቃል ሁኔታዬም ሁሉን ያሳብቃል ከትምህርት ቤት ስትወጪ እንገናኛለን ብለሽኛል ነበር? እሱማ ብዬሽ ነበር። ሁሌ የምትጠብቂኝ ቦታ እኮ ደርሻለሁ። የት ሄደሽ ነው? እዚሁ ቅርብ ነኝ። በቃ መጥቶ ይልቁን ስልክን ዝጊው በቃ። እንዴት ብዬ ለማን ላውራው መናገር አቃተኝ ሆዴ ፈራ መሸነፌ ላውድ ባንተው ፍቅር ሳስቡ ውስጤን ሳድፋፍ እያማረኝ አፌን መፍታት ሳይህ አልሰጣለኝ ልቤን ብርታት መታ መታ ልቤ መታ አየህ ደሞ ነሳይ ፋታ መታ መታ ልቤ መታ ምን አውርቼ አፌ ልፍታ ቆይ አይደብርሽም እንዴ ስታስጠብቂ? ከመበሳጨሽ በፊት ለምን ትጂ እንደነበር አትጠይቂኝ? እሺ የት ሄደሽ ነው ተናገሪ። ሉጂ ማን እንዳገኘው አይዲያው ያላሽም ደግሞ ማንን አገኘሽ? አይ አንቺ ልጅ ፍጥነትሽ ገና እኮ ከመጣሽ አንድ ሳምንት አልሆነሽም። እናማ በዚህ አጭር ጊዜ ውስጥ አዲስ ሰው ተዋወቅኩ ብትይ መገረም ሲያንሳኝ ነው። እንደፈለግሽ በይ። ወይኔ ልጁ ግን እስኪ ንገሪ ማን ነው? ለካ ባለፈው የነገርኩሽ ልጅ የእናንተ ትምህርት ቤት ተማሪ ነው። በአንድ ጊዜ የተማረክሽለት? አይገርምሽም? ይኸው ቅድም እንኳን ቁሜ ስጠብቅ ቦርሳውን ይዞ ከግቢ ወጣ ባይውስ አትይኝ። ይትሙት የምሬን ነው። በነገርሽ ላይ ልዱ በዚህ ፍጥነትሽ ሹፌር ብትሆኚ ህዝቡን ትጨርሽው ነበር። እንደውም ይገርምሽ ተደብቄ እኮ ፎቶ አነሳሁት። ምን? አዎ ምን ነው? አይ ክርምሽኝ ነው። መገረሙን ትተሽ ያነሳሁትን ፎቶ ብታይ ይሻልሽ። እስቲ ጉድሽን እንየው። እሱ እንዳት አዎ ምን ነው? አቤኔ እኮ የኔ ክራሽ ነው። ምን? አዎ ልጁዬ ባለፈው እኮ ሳየው ደስ ይለኛል ስነሽ የነበረው እኮ እሱ ነው። የምርሽን ነው? ይኸው እማትሙት የምሬን ነው። ግን ስሙ ማን ነበር ያልሽኝ? አቤኔዘር፣ ጓደኞቹ ደግሞ አቤኔ ብለው ይጠሩታል። እና ፎንቃ አለብሽ? ፎንቃ እንኳን አይደለም ግን ሳየው ደስ ይለኛል። እና ታዲያ ለምን ቀርብሽ አላወራሹ? ፈርቼ። ወይኔ ጉዳችን። እኔም እኮ ቅድም ላወራው ፈልጌ ፈርቼ ነው ዝም ያልኩት። ወይ አንቺ ልጅ ምን ስትይ ነው ደግሞ የኔ ክራሽ ላይ ደሽ የተላተምሽው? እንጃልሽ። ወይኔ ልጁ ግን ምንም ከሀሳቤ ሊወጣልኝ አልቻለም። እኔ እንኳን እንደዛ ላልኩም ቀድሜ ማቀረች። እንደውም የሆነ ዘፈን አስታወሰኝ። በአንድ ጌታ ወደድኩ ቤት ይሆናሉ ለሰሚውስ እውነት እውነት ይመስላሉ። ዩዲ በእናትሽ ልጁን አናግረው። ማን? አቤኔን አላረገው። ቆይ ለምን? ምክንያቱም ድፍረቱ ስለሌለኝ ነው። ግድ የለሽም፣ ሁለት ስንሆን አንፈራም። ደፈር እንላለን። ሂደን አናግረው። እንኳን ድፍረቱን አግኝቼ ላዋራው ይቅርና በአጠገቤ እንኳን ሲያልፍ ልቤ ልተፋው ነው የምደርስ። ይሄን ያክል? እማትሙት የምሬን ነው። እሺ በይን በእናትሽ ሂደን አናግረው። እሺ ሄድን ይባል። ከዛ ምንድን ነው የምንለው? ለሱ ችግር የለውም። እንሂድና እንተዋወቅ ስለምንፈልገው እንለዋለን። እንዲያውም አንቺ ከፈራሽ ችግር የለውም እኔ አወራዋለሁ። እኔ እንጃ ግን
ያስፈራል። ግድ የለሽም። እሺ ነገ እናደርገው። ለምን ነገር እና ዛሬ እናናግረው? እሺ የት ብለን ነው የምናገኘው? ለሱ ችግር የለውም። እኔ በዚህ ሰዓት የት እንደምናውቃለሁ። ወይኔ አንቺ ልጅ ፍጥነትሽ! መክቢያ መውጫውን ማጥንተሽልኛል። ምን ጥያቄ አለው? የፈለገ ቢሆን ዛሬ አይሆንም። ለምን? ምክንያቱም እማዬ አሁን መምጫዋ ደርሷል እና ትቆጣኛለች። ምክንያቱም አክስቴ ናት። ምን እንደምታረጊው? እስኪ ዝም በይ። ለምን? ሄሎ አክስቴ፣ ደህና ነኝ። ላስፈቅድሽ ፈልጌ እኮ ይቺ ልጅሽ ከተማውን አስጎብኝ ሲላት ማሚ ትቆጣለች ምናምን አለች። እሺ አክስቴ ቻው። ምንድን ነው ያደረግሽው? ያየሽ ነው አክስቴ እንደወልኩና አስፈቀድኩት። ወይኔ በማሞት ምን አይነት ልጅ ነሽ ግን? እንጃለሽ። ይልቅ ተዘጋጅና ልጅ ምንም ቢሆን እኔ ዛሬ መሄድ አልፈልግም። እንዴ ይሄን ሁሉ ካወራን በኋላ እኔ በጣም የምፈራው ዛሬ እሱን ማግኘት አልችልም። ባይሆን ነገር ማድረግ እንችላለን። ነገ ግን በማለት ነው። እሺ ወይኔ ጉዴ ፈላ። ምንድን ነው የሚሻለው? ምንድን ነው የምናደርገው? እኔ እንጃ። ምን እናድርግ? ምን እኔን ትጠይቅኛለሽ እንዴ? ራስሽ አይደለሽ እንዴ ገፋፍተሽ እዚህ ድረስ ያመጣሽኝ? ቅድም ነበር ስትይስ፣ አሁንስ ምን ተቀየረ? እዚህ ስደት ድፍረቱን አጣው። የራስሽ ጉዳይ። እኔ እንደውም ብሄድ ይሻለኛል። አንቺ ያምሻል እንዴ? ወዴት ነው የምትሄጂው? በቃ ነኝ እንሂድ። ፈራዋ ልጁ። ግን አስበሽዋል? በዚህ በሰለጠነ ዘመን ወንድን ለመታወቅ እንዲህ ስንሆን። ያንቺን አላውቅም። እኔ ግን ከልክ በላይ ስለሚመቸኝ ነው እንደዚህ ነው። በቃ እኔ ተመችቶኛል ማለት ነው። እንዴት አልሽ? እኔም የፈራሁት ልክ እንዳንቺ ከልክ በላይ ተመችቶኝ ቢሆን ብዬ አስቤ ነው። እና ምን አሰብሽ? እጭ የመፍራት ነው። በቃ እንሂድና የደፈረሰ ይጥራ። ነይ በቃ እንሂድ። የምርሽ ነው ግን? ትፍሪ። በቃ እንሂድ። በሰላም ነው? ሀይ እንዴት ናችሁ? ምን ልርዳችሁ? ባይ አንቺ ምንሽ ነው? እኔን አጋፍጠሽኝ የሮጥሽው? እኔ እንጃ። እኔ ምን አውቄ፣ ልቤ ሊፈነዳ ደረሰ። ይሄን ነበረ ስነግርሽ የነበረው። እኔ ራሱ እስካሁን ድንጋጤው አልለቀቀኝም። ግን እኔ ከሄድኩ በኋላ ምን አለሽ? በእናትሽ ምስጥ ብለን ለረጅም ሰዓት አወራን። አውቀሽ እንዬ ትሙት በይ እስኪ። ያምሻል እንዴ? እኔ ለራሴ ፊቱ ላይ ቆሜ ከመድረቅ የተነሳ ምራቄ ማዋጥ አልቻልኩም ነበር። እና ምን አደረግሽ? እኔማ ከመደንገጥ የተነሳ ባይ ብዬው መጣው። ሀይ ሊዱ፣ አርፌ የተቀመጥኩት ልጅ ወስደሽ አስጠቆርሽኝ። ደግሞ ምን ሆንሽ? እሺ ነገ አሁን ግቢ ሳገኘው ምንድን ነው ምለው? የምር በጣም ሼም ነው። አራት አካብጁ ቀለል አድርጊው እንጂ። ወይ ማቅለል። ነጋ ጠባ እየተያየን ምን አቀለልኩት? ወይኔ ሊዱ ጉድ ነው የሰራሽ። አንቺ ደግሞ ምን ሆነሽ ነው? አንቺ ተጠቁሬ የለ የኔና ያንቺን ብቻ ልታወዳድሪው ባልሆነ። አንቺ እኮ ነገ ጠዋት ወደ ቤተሰቦችሽ ነው የምትሄጂው። እኔ እኮ ነኝ ሁሉ ጊዜ ከሱ ጋር የምትፋጠጠው። ካልሽ እንደውም አንቺ ይሻላል። እንዴት? አንቺስ በፈለግሽ ሳታገኘዋለሽ። እኔ ነኝ እንጂ በአንድ እይታ ተማርኬ ፍቅሩን በልቤ ይዤ ወደ ሀገር የሚሄድ። አንቺ ልጅ ግን ያምሻል። ቆይ ከመቼው ነው ስለ ፍቅር ማውራት የጀመርሽው? እሳት ካየው ምን አየው አለች እንዬ። በቃ
ካየሁት ከደነገጥኩለት ምን ቀረ? ያው ወደዛው ነኝ። ወዴት? ወደ ፍቅሩ ነው። በቃ እንዲህ በፍጥነት? እናቴ እኔ ልቤን ጠንቅቄ ነው የማውቀው። ተቅለሰለስኩኝ ማለት የሆነ ነገር ተፈጥሯል ማለት ነው። ይድፋሽ። በእኔ አሁን ሂድ። እኔ ከኋላ የመጣኝ ነው ወጣ ነው። አሁን ሲል አረጋጊ ወዲቻ ነው እንዴ? እና ማን አስገደደሽ? እንጃለሽ። አሁን ሁሌታሽን በልክ ማታረጊው ከሆነ ለማየ ነግሬያት ወደ መጣሽበት አስባርሻለሁ። ኧረ እባክሽ እናትሽ ስለሆንሽ ለአንቺ የምታግዝ መስሎሽ እንዳይሆን። እና ለአንቺ እናትሽ ብትሆንም ለእኔ አክስቴን አስገባሽ። ደግሞ የማትደራደርብኝ ወንድሟ ልጅ እንደሆንኩኝ ነግራኛለች። ነው? አሁን እንደዛ ከሆነ ጉድሽን እናያለን። እማዬ በቃ ትቼዋለሁ። ስምሽ ሊዱ ነው ያልሽኝ? አዎ ሊዱ ነው። ትናንት ግን ምን ሆናችሁ ነው መጣችሁ ታችሁኝ የተመለሳችሁ? አመጣጣችን እንኳን ድንገት ነበር። እናም ተው ነው። ድንገት መተን ተው ነው። ያንቺ መልስ ስሜት አልሰጠኝም። እንዲህ ዝም ብዬ ቀባጥራለሁ። እሺ ይሁንልሽ። እሺ ይሁንልኝ። በነገራችን ላይ አብራሽ የነበረችው ልጅ ስሟ ይዱ ነው አይደለ? አዎ። እንዴት አወቅ? አንድ ትምህርት ቤት እኮ ነው የምንማረው። በዛ ላይ ምን? በዛ ላይ ክራሼ ናት እና ሰዓት ነርቨስ ሆናለሁ። ምን ችግር አለው? አይ ችግር እንኳን የለውም። እንዲህ ዝም ብዬ ነው። እህትሽ ናት? አይ አክስቴ ልጅ ናት። እና አንቺ የትምህርት ቤት ነው የምትማረው? እኔ እንኳን ቤተሰቦች ክፍለ ሀገር ናቸው። ዩኒቨርሲቲ መጥቶልኝ ምደባ እየጠበቅኩ። ቀጣይ አመት ዩኒቨርሲቲ ገቢ ነሻ? አዎ ፈጣሪ ካለ። አይ አሪፍ ነው። አዎ አሪፍ ነው። ከቻልሽ አንድ ነገር ብትተባበሪኝ ደስ ይለኛል። ኑና ነው የማታነሳው? እጭ በየቀኑ እመጣለሁ ብላ እያስጠበቀችኝ አይደብራትም እንዴ? ምን ነበር ተባበሪኝ አልከኝ? ከቻልሽ የወዲ ጋር ብታቀራረቢኝ ደስ ይለኛል። ለምን? እንዲሁ ክራሼ ስለሆነች ብቀራረባት ደስ ይለኛል። እባክህ ብቀርብ ነው የሚሻለው። ለምን? ቦይፍሬንድ ሀድረኛ ነው። ከወንድ ጋር ካያት ቅጥቅጥ ነው የሚያደርጋት። ምን? የምርሽን ነው? አዎ የምሬን ነው። እና ብትቀርብ ነው የሚሻለው። እሷ ይሄ እንዴት ፈቀደች? ባይገርም የምትወድለት ባህሪ እሱ ነው። የሚመታትን ነገር? አዎ ሲመታኝ የፍቅሩን ስሜት ያሳየኝ ነው የሚያክል ተሰማኛል። ሲገርም በዚህ በሰለጠነ ዘመን እንደዚህ አይነት ነገር ይኖራል ብዬ አስቤ አላውቅም። ባይገርም ባለፈው ካጎቷ ልጅ ጋር አግኝቷት በነጋታው ቅጥቅጥ ነው ያደረጋት። አይገርም? ቆይ ባገኘበት ቦታ ነው የሚመታት? ልክ እንደ ወንዶቹ እርምን ያዝላትና በቃ በፍቅሩን ያሳያታል። አይገርምህ? በጣም ለዛ ነው ትቅርብ ያልኩ። አረ ጣጣ የለውም ግን በጣም ይገርማል። ባይሆን አሁን መሄድ ይኖርብኛል። ከቻልክ ስልክ እንለዋወጥና ብንደዋወል ደስ ይለኛል። ይቻላል። እሺ እሺ በጣም አመሰግናለሁ። መምጣት ካልፈለግሽ እኮ ትቻለሽ። ለምንድን ነው እያስጠበቅሽ የመጣሽ? በጣም ይቅርታ ይብጂ። እሺ ለመሆን የት ሄደሽ ነው? እስኪ ገምቺ። ምን ልገምት?
አብይን እንኳን አናገርኩት። ምን? አዎ ምን ነው? እንዴት? አንቺን የጠበቅኩሽ እሱ ሲወጣ አየሁት፣ ሂጅ አናገርኩት። እንዴት ድፍረቱን አገኘሽ? ከየት እንዳመጣሁት አላውቅም፣ ግን ሂጅ አናገርኩት። ምን አለሽ? በእናትሽ ትናንት ምን ሆናችሁ ነው ሲለኝ የሆነ ነገር አልኩና ቀባጠርኩ። ወይኔ በማሞት። ቆይ አንቺ ምን አይነት ልጅ ነሽ? ቀልጣፋ አይን አውጣነሽ እንጂ እኔ ለዘመናት ያላናገርኩትን ሰው አንቺ በዚህ ፍጥነት ስታናገሪው ገርሞኝ ነው። ምን ታደርገዋለሽ? ስለኔ ጠየቀሽ? አዎ ጠይቀኝ። ምን አልሽ? በቃ እህቴ እንደሆንሽ ነው፣ ሌላ ምን ነግረዋለሁ? እና ሌላ የጠየቀሽ ነገር የለም? ፍቅረኛ ግን ሳይኖር አይቀርም። እንዴት አልሽ? አንድ ላይ ሆነን የሆነች በተደጋጋሚ እየደወለች የደረስክ እያለችው ነበር። ለነገሩ እንዴት አይኖረው ይህንን የመሰለ ውበት ይዞ። ባክሽ እንዳሰብኩት አይደለም፣ የሆነ ጋግርታን ቢጤ ነው። አንቺም ቢቀርብሽ ይሻላል። የምርሽ ነው ሊዱ? የውድሙት የምሬን ነው። እኔ ግን ቀርቤ ባውቀው ደስ ይለኛል። ባክሽ ይቅርብሽ። አሁን ወደ ቤት እንሂድ። አክስቴ ሳትመጣ ወደ ቤት መግባት ይኖርብናል። እሺ እንሂድ።